ምንድነው ሲል የዋለው ዛሬ ለትግራይ ስል ከሻዕቢያ ተጣላው የሚል የትግራይ ኃይል ከኤርትራ ጋር ያለውን ግንኙነት ጨፍጨፋውን የፈጸሙባችሁ እነሱ ናቸው። አክሱም ጨፍጨፏቸዋል፣ ሽሬ ጨፍጨፏቸዋል፣ ምናምን ጨፍጨፏቸዋል። እኛ እንደውም የበለጠ መቀሌ ገብተው እንዳይጨፈጭፏችሁ መከላከል አደረግንላችሁ። እኛ እናንተን ስንጠብቅ ነው የነበረው። እናንተን የጨፈጨፋችሁ ሻዕቢያ ነው። ይሄ ንግግር ከተጠያቂነት ነፃ እንዲያወጣው ነው እንግዲህ። አዎ ይሄ ከሱ ተጠያቂነት ጋር እሱ ምን ሲል ነበረ? በመጀመሪያው ዙር ላይ ነው ይሄ ሁሉ የሆነው ብሏል። ከዛ በኋላ ሁለተኛ ዙር እንዴት ቀጠለ? ሶስተኛ ዙር እንዴት ቀጠለ? ያን ጊዜ ሁሉ እንዴት ታገስ? ከጦርነት በኋላስ ምን ስት ስለዚህ አንተ እኮ ነህ የጠራኸው፣ አንተ ነህ ያስወረርከው፣ አንተ እንደዚህ ብለህ ነበረ፣ አብረህ ነው የነበርከው። ገና በመጀመሪያው ዙር ጦርነት ጭፍጨፋ እንደፈጸመ ካወክ ሁለተኛው ዙር ላይ ለምን ይዘው ቀጠልክ? ሶስተኛው ዙር ላይ ለምን ይዘው ቀጠልክ? ከ3 ዓመት በኋላ ሻዕቢያ የትግራይን ህዝብ ጨፈጨፈ። ህዝቤን አለ ህዝቤን አትግደሉ ብለን መቀሌን በሻሻ ረግናት እንዳላለው መቀሌ እንዳይገቡ ሰራዊት አስቀምጠን ስንጠብቅ ነበረ። የፈራው የመጀመሪያው ትብብር ነው። በዚህ አላበቃም። በሻሻ አደረግናቸው፣ ቀጠቀጥናቸው እያለ እንዳልተናገረ አልገባም የኤርትራ ሰራዊት ሲል እንዳልነበረ የኤርትራ ህዝብ ባይኖር የት ምን እንደርስ ነበር እንዳላለ ድምጾች አሉ። የኢትዮጵያ ህዝብ እና መንግስት ለኤርትራ ህዝብና መንግስት ከፍተኛ ምስጋናውን ያቀርባል እንዳላለ አታካብዱት። የትግራይን ጦርነት ወለጋ ላይ ኦሮሚያ ላይ ያለው ጦርነት እኮ ከትግራይ ከተደረገ ይበልጣል ሲለን ነበር። ዛሬ ደግሞ ምን አመጣ? ትምህርት ቤቶች ነደዱ አለ፣ ፋብሪካዎች ተነቅለው ተጫኑ አለ፣ ህዝብ በጅምላ ተጨፈጨፈ አለ፣ እኛ ለቀን ስንወጣ እየተከተሉ አለ። ጭራሽ መሪም እሱ የኢትዮጵያ ወታደር ነበር ማለት ነው። እኛ ጠጋ ስንል ስናስለቅቅ እነሱ ይገባሉ አለ፣ ይገባሉ፣ ይዘርፋሉ፣ ይጨፈጭፋሉ አለ። ይቀጥልና ደግሞ ሌላ ትብብር ደግሞ ናይትሜር ሆኖበታል። የቲፒኤልኤፍ እና የፋኖ ትብብር ሊመጣ ይችላል። አማራ ከትግራይ ጋር ሊተባበር ይችላል። ስለዚህ ምን አለ? በሻዕቢያ ወታደር እንዳይዘረፍ ስንጠብቀው ኖረን አለ ወያኔ። በሻዕቢያ ወታደር እንዳይዘረፍ ስንጠብቀው ኖረን። አይ አም ኮቲንግ ሂም ኢንፋክት ከደቂቃዎች በፊት ተዘረፈ ተነቀለ ብሏል። ስንጠብቀው ኖረን አማራ ክልል ሲገባ ያደረገው ደግሞ ያሳፍራል። ፋብሪካ ነቀለ፣ ትምህርት ቤት አነደደ፣ ምናምን ቤት አፈረሰ፣ ምናምን አደረጋል። አሁን እዚህ ጋር የማንን ቁስል ነው መቀስቀስ የፈለገው? የማንን ቅራኔ ነው ማደስ የፈለገው? አማራ አጌንስት ትግራይ አጌንስት ወያኔ ወደዚያኛው ስቴጅ እንድትመጣ ነው የተፈለገው።